ከጌታ ከኢየሱስ ጋር ሰላም እንዴት ናችሁ ተመልካቾቻችን? እንግዲህ ዛሬ በአዲስ ፕሮግራም ይዘንላችሁ ቀርበናል። እንግዲህ እንደሚታወቀው ኑሮ ከጌታ ጋር በወጣትነት የሚለውን ፕሮግራማችንን ከጀመረን ሰነባብተናል። እንግዲህ በዚህ ዙሪያ ላይ ደግሞ አንድ አዲስ እንግዳ ይዘንላችሁ ቀርበናል። እንግዲህ እንግዳ የራሷን ታስተዋውቅልንና ወደ ፕሮግራማችን እንገባለን። እኔ ፍሮል አዱኛ ነኝ። ወደ እንግዳይ ስሜ ናፍናት ቶሌራ ይባላል። የ11ኛ ክፍል ተማሪ ነኝ። እሺ እንግዲህ እንደሚታወቀው ኑሮን መኖር ማለት በወጣትነት እድሜ መኖር ከባድ ነው። ወጣት ራሱ መሆን እዚህ ዓለም ላይ ከባድ ነገር ነው በተለያዩ መልኮች። እሱ ቻሌንጅ አለና ወጣትነትን ወጣት ሆኖ ደግሞ ክርስትና ወይም ደግሞ በክርስትና ህይወት ውስጥ መኖር ደግሞ ሌላ ተጨማሪ ከባድ ይመስለኛል። እስቲ እነዚህ ነገሮች እንዴት ትገልጻቸዋለሽ? በወጣትነት ክርስትና መኖር እንዴት ምን አይነት ጣዕም አለው አንቺ ጋር? እሺ ወጣትነትና ክርስትና አብሮ ለማካሄድ የሚከብድ ነገር አለው። ወጣትነት በራሱ የራሱ የሆነ ቻሌንጅ አለው። ክርስትና በራሱ ደግሞ የራሱ የሆነ ቻሌንጅ አለው። በወጣትነት ጊዜ በክርስትና ውስጥ ለማለፍ ለመጽናት በጣም ብዙ የሚፈትኑ ነገሮች አሉ። አሁን በወጣትነት ጊዜ በእኛ እድሜ ላይ ብዙ የምናያቸው ነገሮች አሉ፣ የምንሳብበት ነገሮች አሉ እና እነዛን ደግሞ ትቶ ከክርስትና ጋር ጸንቶ ለመቆም ቻሌንጅ ሊኖረው ይችላል። እሺ እስቲ አሁን አንድ ጥያቄ ልጠይቅሽና ክርስትና ወይም ደግሞ ይህን ጥያቄ የምጠይቀው ወይም ደግሞ ይህን ጥያቄ መጠየቅ አለበት ብዬ የማስበው ለምንድነው ብዙ ሰዎች ክርስትናን ወይም ደግሞ ክርስትናን ሲያስቡ ጀስት ቸርች ሄዶ የቸርች ህይወት የሚመስላቸው ወር ደግሞ ክርስትናን የሚያስቡት አገልጋዮች ወይም ደግሞ እነዚህ ያሉ ፊት ለፊት የሚታዩ ሰዎች ብቻ የሚኖሩት ነው። ከዛ ውጭ ያሉት ግን ምዕመናን የሚባሉት ግን ሰንበት ብቻ የሚመስላቸውና እስቲ ክርስትናን አንቺ እንዴት ትገልጫለሽ? ክርስትና ለአንቺ ምን አይነት እንትን አለው ትርጓሜ አለው በህይወት? ክርስትና ማለት በራሱ ክርስቶስ የሚያሳይ ነው። አሁን ለምሳሌ ቸርች መሄድ ብቻ በቂ አይደለም። ቸርች ልንመላለስ እንችላለን ምናምን። አሁን በአብዛኛው በእኛ እድሜ ላይ ያሉት ቸርች የሚሄደው ከጓደኞቻቸው ጋር ለመገናኘት ነው። አሁን አብዛኛው እንግሊዘኛ ወጣቶች ዝማሬ ነው የምናዘወትረው፣ ዝማሬ ነው የምንወደው ምናምን እና የሆነ የጸሎት ፓርት ወይም ደግሞ ቃል ፓርት ምናምን ወይ እንወጣለን ወይ ስልካችንን እንነካካለን ምናምን እና ቸርች መመላለስ ብቻ ትርጉም አለው ብዬ አላስብም። ስለዚህ ክርስትና ከቸርች ከመሄድ ያለፈ ትርጓሜ ያለው ማለት ነው ለአንቺ። በጣም ጥሩ ነው። እንግዲህ እስቲ በዚህ ሁኔታ ላይ አሁን ደግሞ አንቺ ሴት ነሽ፣ የሴት ሚና ምን መሆን አለበት ብለሽ ታስባለሽ? ማለት አሁን ለምሳሌ ከኢየሱስ ክርስቶስ ደቀ መዝሙሮች 12 ደቀ መዝሙሮች ነበሩት። እነሱ ወንድ ናቸው፣ ግን ከነሱ ውጪ የነበሩ ሴቶች አሉ እና እነሱ በተለያዩ ሁኔታ ነው ያንን አገልግሎት ወይም ደግሞ ያንን ሚሽነሪ ሲያግዙት የነበረው። እስቲ አንቺ ከሴቶች ወይም ደግሞ ሴቶች ምን አይነት ሚና ሊኖራቸው ይገባል በክርስትና ህይወት ላይ ወይም ደግሞ ቸርች ላይ ባለ እንትኖች ምን አይነት ሚና ሊኖራቸው ይገባል ብለሽ ታስቢያለሽ? ያው እኔ ሴት እንደመሆኔ መጠን ቸርች መሄድ ጥሩ ነው፣ ግን ደግሞ አብዛኛውን ጊዜ ስናይ ሴቶች ላይ ተጽዕኖ ሊኖር ይችላል በቤት ውስጥ ምናምን። አሁን ለምሳሌ ቸርች የሚሄደው እሑድ ብቻ የሚመስለው ቤተሰብ አለ፣ ቸርች ልጆችን የማይልክ አለ። ሴት ልጆች ስትሆን ደግሞ ከባድ ነው፣ ወጣት ምናምን የማይላክም ሊኖር ይችላል እና ቢሄዱ ጥሩ ነው፣ አሪፍ ነው። ከምንም ነገር በላይ ቸርች መሄድ አሪፍ ነው። ከእግዚአብሔር ጋር መገናኘት አሪፍ ነው። ከእግዚአብሔር ጋር ሪሌሽንሺፕን ማጠናከር አሪፍ ነው። ግን ደግሞ አብዛኛውን ጊዜ ቤተሰብ እንደዛ አያስብም እና ይሆናል እሑድ ብቻ ነው ሴት ልጅ እንድትሄድ ሊፈቀድላት የሚችለው ምናምን እና ሴቶችም ወጥተው ኳየር ቸርች ቢቀላቀሉ ኳየር ፌሎሺፕ እና የተለያዩ ነገሮችን ፕሮግራሞችን ቢካፈሉ አሪፍ ነው ብዬ አስባለሁ።
እሺ እና አሁን ቅድም ስትይ ከመስልሽ ውስጥ ወይም ደግሞ ከነገሮች ውስጥ የተረዳሁት አንድ ነገር ክርስትና ምንድነው ለሚለው ጥያቄ ክርስትና ማለት ኢየሱስን መምሰል ነው ነበር ያልሽኝና እስቲ አሁን ኢየሱስን መምሰል ሲባል በብዙ መልኩ ወይም ደግሞ ለኔና ላንቺ አንድ አይነት ትርጓሜ አለው ብዬ አላስብም። እስቲ ኢየሱስ በናናቲ ቋንቋ ወይም ደግሞ በናናቲ እንዴት ሊገለጽ ይችላል? አሁን ለምሳሌ እኛ ብዙዎቻችን ኢየሱስን የምንገልጸው ሁሉም አንድ ላይ ክርስቲያኖች የሚገልጹበት አንፃር አለው። ግን ደግሞ ክርስትና የግል ህይወት ወይም ደግሞ ክርስትና ከእግዚአብሔር ጋር ያለ ህይወት ክርስቶስን መምሰል ከሆነ እስቲ አንቺ ለመምሰል የምትጠሪው ኢየሱስ ምን ይመስላል? በአንቺ ቋንቋ ኢየሱስ ምንድን ነው? ኢየሱስ ማለት ለኔ ሰላሜ ነው። ኢየሱስን መምሰል ማለት በእርግጥ ሁሉንም ነገር ሰዎች ነንና ሁሉንም ነገር ማሟላት አንችልም። ሰውነን ደካማ ነን። እሱ ደግሞ እንደኛ አይደለም። ድክመታችንንም ጉድለታችንን ሁሉ ነገር ያውቃል። እና ኢየሱስን መምሰል ማለት ቢያንስ ሙሉ ነገር ሁሉንም ነገር ማሟላት ባንችልም እንኳን የሆነ የተወሰነ ነገር የእሱን ሐሳብ መስማት፣ መንገዱን መከተል፣ ከመንገዱ አለመሳት፣ ካጠፋን ምህረት መጠየቅ። እኛ እና አይደለም እንሰራለን እና እሱ ደግሞ ይቅር ባይ አምላክ ነው። እንደኛ አይደለም፣ ስህተታችንን አይቆጥርብንም እና ይቅርታ መጠየቅ። ኢየሱስን መምሰል ማለት በቃ እሱ ባለው መንገድ መሄድ መቻል ወይም ደግሞ ባንችል እንኳን መሞከር፣ ስንሞክር ደግሞ እሱ ያግዘናል። በቃ ኦኬ፣ በጣም ደስ የሚል አገላለጽ ነው። የሆነ ጊዜ እንዲህ ሶሻል ሚዲያ ላይ የሆነ ቪዲዮ እያየሁ ነበርና ምን አለ 5 ወንጌል ነው ያለው አለ። 5 ወንጌል ነው ያለው አለና ማለት ሐሳቡ ትንሽ ግራ የሚገባ ነውና እኛ ምናውቀው 4 ወንጌል ነው እና አዳመጥኩትና ምን አለ አንደኛው ወንጌል የማቴዎስ ነው አለ፣ ሁለተኛው ደግሞ የማርቆስ ነው አለ፣ ሶስተኛው ሉቃስ ነው፣ አራተኛው ዮሐንስ ነው፣ አምስተኛው ደግሞ አንተ ነው አለ። ላይክ እና ስታስቢ ወይም ደግሞ ነገሮችን ይሄንን ሐሳብ በደንብ ስታዩ ልክ አሁን አይተሽ ከሆነ እኛ ክርስቶስን መምሰል አለብን። ይሄ ማለት ክርስቶስን መምሰል ማለት ስለ ክርስቶስ የሚያወራ ከመጽሐፍ ቅዱስ ወንጌል ነው። ስለዚህ እስቲ አንቺ በምን መልኩ ነው የክርስቶስ ወንጌል ለመሆን ወይም ደግሞ በህይወትሽ ውስጥ በየቀን ተቀን ህይወትሽ ውስጥ የክርስቶስ ወንጌል ለመሆን ምን አይነት ወይም ደግሞ ምን አይነት ሁኔታዎችን ታሳልፋለሽ? ወይ ደግሞ ምን አይነት ቻሌንጆች ያጋጥሙሻል? በጣም እውነት ለመናገር ክርስቶስ በህይወታችን እኛ ክርስቲያኖች በህይወታችን ትልቁ ሰው የምንለው ወይም ደግሞ ትልቁ ክርስቶስ ነው። ግን ደግሞ በጣም ስለሱ መናገር ደግሞ የሚከብደን እሱ ነው። ስለ ክርስቶስ መናገር በጣም ትልቅ ከባድ ነገር ነውና በዚህ ነገር ላይ ያጋጠመሽ ቻሌንጅ ካለ ወይ ደግሞ በዚህ ዙሪያ ላይ ያጋጠመሽ ነገሮች ካሉ እስቲ ሳካፊ። እሺ ቅድም እንደነገርኩሽ ነው። አሁን አብዛኞቻችን እኛ ወጣቶችና አባቶቻችንን ስናይ አንድ አይደለም። አሁን ላይ ያለው እኛ ወጣቶች አብዛኛውን ጊዜ በዝማሬ ምናምን ነው የምናሳልፈው። ቃል ምናምን አናነብም፣ መጽሐፍ ቅዱስ አናነብም። ግን ዝማሬውም እንዳለ ሆኖ ቃል ብናነብ በደንብ ብንጸልይ የእሱን መንገድ መከተል ብንችል ምንም ነገር ማድረግ አያቅተንም፣ እሱን መከተል ብንችል ማለት ነው። እና ብናነብ ብንጸልይ ጸንተን መቆም እንችላለን ማለት ነው በእግዚአብሔር ፊት። አሁን ያልሽው ነገር በጣም ደስ የሚል ነገር ነውና እስቲ አሁን በጣም ብዙ ብዬ ወይም ደግሞ ትልቅ ችግር አለ ብዬ ማስበው ነገር አንዱ የትኛውም ሶሻል ሚዲያ ላይም በማንኛውም አገልግሎት ላይ ብታይ ወጣቱ ማለት የሆነ የምናደርጋቸው ነገሮች በጣም ኤክስፖዝድ ይሆናሉ። ማለት በትንሽም ሆነ ትልቅም ሆነ ሁሉም ትውልድ ያጠፋል። ይሄንን መካድ አይቻልም። ግን ደግሞ ትንሽ የምናደርጋቸው ነገር በጣም ይጋነናሉና ግን ደግሞ ወደ መጽሐፍ ቅዱሳችን ተመልሰን ካየነው ምንም ነገር አዲስ የለም ይላል ሰለሞን ሲናገር፣ ምንም ነገር አዲስ የለም ይላልና እስቲ ምን አይነት ኤክስፔክቴሽን አላቸው ወይም ደግሞ ሰዎች እንደዚህ አይነት ነገር ከኛና ወይም አሁን ለምሳሌ ከቤተሰቦቻችን ጋር ከቸርች ከሚመግቡ መንፈሳዊ
አካላት ጋር ያለንን ጋፕ በጣም የፈጠረ ይመስለኛል። ምክንያቱም ሁል ጊዜ የሚያስቡን ጥፋት እንደሚያጠፋ ትውልድ አድርጎ ነው የሚያስቡንና ይሄንን በዚህ አመለካከት ላይ ምን ታያለሽ? ኦኬ ሰው ሆኖ የማያጠፋ የለም። ሰው እስከሆንክ ድረስ ታጠፋለህ። እኛ ወጣቶች ላይ አብዛኛውን ጊዜ ቸርች እንዳንሄድ የሚያደርገን ራሱ ሰው የሚለን ነገር ነው። ጥፋት እናጠፋለን፣ እግዚአብሔር እንደሱ አይደለምና መመለስ ደግሞ እንፈልጋለን። እግዚአብሔር ቀጥቶ እንጂ ሰብሮ አይመልስም። እግዚአብሔር መመለስ ሲፈልግ ይቀጣናል። ከዛ መመለስ እንፈልጋለን ወደሱ ቤት። ከዛ ወደሱ ቤት መመለስ በምንፈልግበት ሰዓት በምንሄድበት ሰዓት ደግሞ እዛ ውስጥ ያለ ወይ ኳየር ሊሆን ይችላል፣ አገልጋዮች ሊሆኑ ይችላሉ። ማንም ጻድቅ የለም። እነሱም ጻድቅ ሆኖ አይደለም። የማይሆን ስም ይሰጠናል፣ የማይሆን ነገር እንባላለን፣ ወይ ከኋላችንን ስለኛ ሲያወሩ እንሰማለን። እና ያ ነገር የአሁኑን ትውልድ ወደ ኋላ የጎተተ ይመስለኛል። ያንን ስም ፍራቻ፣ ያንን ደግሞ ወይ የመጥፎ ስማቸውን ፍራቻ ቸርች ከመሄድ ቸርች ሄዶ ከእግዚአብሔር ጋር መገናኘት ምናምን ወደ ኋላ የጎተተ ይመስለኛል። በጣም አሪፍ ሀሳብ ነው ያነሳት። ይህን ስትይ ምን ዛሬ መጽሐፍ ቅዱስ ላይ ጌዲዮን ታውቂያለሽ ብዬ አስባለሁ። ጌዲዮን የእስራኤልን ከሚዲያን በ300 ሰው መጥቶ ያስጣለ ነው እና በጣም የሚገርመኝ ፓርት አለ ከሱ እንትን ላይ ጌዲዮን ምን ይላል መዛዛ ሲናገር ምን ይላል? ጌዲዮን ፈርቶ ሚዲያንን ፈርቶ የወይን እርሻ ውስጥ ማሳ ውስጥ ስንዴ ይወቅጥ ነበር ይላል። ከጌታ ከኢየሱስ ጋር